ሰላም 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 ውድ የኢትዮጵያ ልጆች እንዲሁም የኢትዮጵያኖች የሆናችሁት ህዝቦቻችን ወይ እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኛ ሰላም ነን። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር እንዲሁም ወይም ደግሞ ጨፌ ሳኮ የሚል በስራችን ደግሞ አሁን አዲስ ጨፌ ሳኮን ጀምረናል። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር እንደ ሁለገብነቱ በሁሉም ነገር በሁሉም ስራ በሁሉም መስክ የሚሰማራ ማህበር ነው። እንደመሆኑ መጠን ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ኑ አብረን እንስራ፣ ኑ አብረን እንደግ። የጋራ ጠላታችን ደህንነታችን ነውና ደህንነታችን እንሟገታት። እንዲሁም ያልሆነውን ነገሮችን ትተን የሚሆነውን ነገር ይዘን የምንችለውን የምናውቀውን የምንወደውን ያክል አቀናጅተን ጠርንፈን በጋራ ለድል እንስራበት። መነጋገር ለመግባባት፣ መግባባት ደግሞ ለመተማመንና እንዲሁም አብሮ ለማደግ ይሁን። እንግዲህ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ብቻም ሳይሆን ጨፌ ሳኮ፣ ሳኮ ማለት ጨፌ ቁጠባና ብድር ነው። ጨፌ ቁጠባና ብድር በኢትዮጵያ ህብረት ስራ ኮሚሽን የተደራጀ እውቅናውን ያረጋገጠና እውቅናውን አግኝተን ወደ ስራ ገብተናል። ቅድመ ሁኔታን አስቀድሜ ያሳወቅኳቸውና በቪዲዮም እያሳየዋቸው እንደነበረ ሁሉም በጥሩ በግልጸኝነትና በኃላፊነት በታማኝነት በተቆርቋሪነት የተመሰረተ ህብረት ስራ ማህበር ነው። ህብረት ስራ ማህበር ጠላቱን ዋነኛዋን በአገር በዓለምና እንዲሁም በወጣት ላይ እንደ ብረት ቀንበር የተጫነውን ደህንነትን ማዕከል አድርጎ ለመታገል የተነሳ ህብረት ስራ ማህበር ነው። ህብረት ስራ ማህበራችን የሚመሩት በወጣቶች ነው። እንዲሁም ከወጣትም ምሁራን፣ ጠንካራ ባለራዕዮች፣ ተምሳሌት ምሳሌ መሆን የሚችሉ ወጣቶች ነን የምንመራው። ወጣት የነብር ጣት ሲባል የነብር ጣትነታችን ነብር አውሬውን ሳይሆን ነብር ደህንነታችንን እንደ ነብር ቁጥርነት ነብርን ጭራ ከያዟት አይለቁም፣ ከለቀቁም የሚያደርገውን ያውቀዋሉ። ከዚህ አንጻር እኛም ደህንነታችንን ጭራዋን ይዘናታል። የጭራዋን ልንይዝ የቻልንበትም ምክንያት የደህንነታችንን ልብና አስኳላዋን ስላገኘን ነው። አስኳላዋ ጋር ለማግኘት ጭራዋን መያዝ ግድላልና ይይዘናል። ኑ ተባበረን አብረን በጋራ ሆነን እችን ከነብር የበለጠች ደህንነቷን እንግደላት። ለመግደል አብረን እንስራ፣ አብረን እንትጋ፣ በጋራ እንስራ እያልኩ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር እውቅናውን አረጋግጦ በ6/12ኛ ወር 2017 ሰርተፋይድ ሆነናል። ውድ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር እንዲሁም የጨፌ ሳኮ ማህበሩ አባላት የሆናችሁት በሙሉ እንኳን ደስ አላችሁ። ደስታችን ወደር የለውም። ለዚህም ምንም ሳንንገላታ ክብር ምስጋናው ለኢትዮጵያ ህብረት ስራ ኮሚሽን ይሁን እያል በጨፌ ሳኮ እውቅናውን ወስደን ወደ አስፈላጊውን የፋይናንስ ችግራችን እንድንቀርፍና እንዲሁም የጀመርናቸው ዘርፈ ብዙ ስራዎችን ስኬታማ እንዲሆንልን ስለተባበረን ስለረዳን እናመሰግናለን። እንግዲህ ወደ አቆጣጠቡ ስንሄድ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባል ለሆኑት ይህ የቁጠባ ደብተራችሁ ነው። ለቢዝነስ ብቻ የሚፈልጉት አባላት የሆኑት ደግሞ በተቻለ መጠን የምናደርገው ነገሮቹን አንደኛ በዚህኛው ይቆጥባሉ። አባል ያልሆነ በዚህ ይቆጥባል፣ ይበደራል፣ ይሰራበታል፣ እንዲሁም ያድግበታል፣ አባል ይሆናል። በመቀጠልም ከወለድ አልባ ብድር ነው። ህዝበ ሙስሊሙ ሸሪያችሁ ወለድ እንዲበሉ ወለድ እንዲያበሉም ስለማይፈቅድላቸው ህዝበ ሙስሊሙንም ያማክላል። ማህበራችን ሁለገብ እንደመሆኑ መጠን ዜጋውን ሁሉ ያቅፋል። ሁላችሁም ኑ አብረን እንስራ።
እንቆጥብ፣ እንበደር፣ ደግሞም እንስራበት፣ ለተበደርነው እንታመን፣ እንመልስ፣ እንዲሁም እድገታችንን እናረጋግጥ። በጋራ ሆነን የፋይናንስ ችግራችንን የምንቀርፍበትን መስመሮችን ሁሉ በጋራ እናድርግ፣ እንስራ። መገኛ ቢሮአችን ንፋስ ስልክ ላፍቶ ክፍለ ከተማ ጀሞ 1 ወረዳ 13 ከጀሞ 1 ወደ ለቡ ስትሄዱ በኮንዶሚኒየሙ መጨረሻ ወደ ግራ እጥፍ ስትሉ በቀጭኗ አስፋልት 100 ሜትር እንደገባችሁ ጽሕፈት ቤታችን ታገኛላችሁ። እንዲሁም ከማብራት ኃይል ስትመጡ በለቡ አድርጋችሁ ወደ ጀሞ ስትመጡ ከላባጆና ሼዶች አልፋችሁ ወይም ከመድኃኔዓለም ቤተክርስቲያን አለፍ ብላችሁ የመጀመሪያ ቅያስ ወደ ቀኝ ትታጠፋላችሁ። 100 ሜትር እንደገባችሁ ታገኙናላችሁ። እንግዲህ ጨፌ ወጣቶች ሁለገብ የህብረት ሥራ ማህበር በየቦታው በብራንቾቻችን 36ቱም ብራንች ላይ እንዳለን ሁሉ 36ቱም ብራንቾች ላይ ይህ የጨፌ ሳኮም ከጎኑ ይከፈታል። በቅርብ ጊዜ የቀደመው ይከፍታል። ኦሮሚያም፣ አዲስ አበባም፣ በአማራ ክልልም በከሚሴ፣ በቤንች ሸኮ፣ በሚዛን አማን በየቦታው ላይ 12ቱም ክልል ላይ ያሉን ብራንቾቻችን ላይ እናስፋፋለን። በቅርብ ጊዜ ጠብቁን። እናመሰግናለን። ወዳችኋለሁ። እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ይሁንላችሁ። አመሰግናለሁ።